እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተገናኝተናል። እንኳን ወደ ቻናሌ በሰላም መጣችሁ። ቪዲዮን ሳትጀምሩ ሰብስክራይብ ማድረግ እንዳይረሳ። ዛሬ የምናወራው ስለ 12ኛ የመልቀቂያ ፈተና ውጤት ነው። እንደምታወቀው ሰሞኑን የ12ኛ መልቀቂያ ፈተና ውጤት ተለቋል እና ሁሉም ተማሪ ውጤቱን ማየት ይችላል ማለት ነው። ስለ ውጤቱ ሁላችንም የምናውቀው ጉዳይ ነው። ማለትም ስንቱን ያለፈው ስንቱን የወደቀው በፐርሰንት ቢሆን የምናውቀው መገመት አያቅተንም ማለት ነው። ያለውን ሀሳብ ከተወሰነ አመት ከ1-2 አመት ወዲህ ስለ 12ኞች የመልቀቂያ ፈተና ማለፍ እና ማለፊያ ነጥብ ኤቭሪቲንግ ብቻ ስለነሱ ብዙ ይወራል እና አብዛኞችም ብዙ ነገር ብለዋል። ይሄን ነገር ለነሱ ብንተውላቸው አሪፍ ነው። ማለትም ምን መደረግ እንዳለበት እና ዋና ችግሩ የት ጋር ያለው ብሎ ከስር ከመሰረቱ ማየት ያለባቸው ጉዳይ ነው ብዬ አስባለሁ። ምክንያቱም ትምህርት ማለት አንድ ሀገር እሱ ላይ የሚወሰን ነው ማለት ትምህርት ከሌለ መማር ትውልድ ከሌለ ተምሮም ደግሞ ውጤታማ የማይሆን ትውልድ ከሆነ የሚበዛው ሀገሪቱ ወዴት ልትሄድ እንደምትችል መገመት አያቅተንም። ዛሬ ግን ላወራችሁ የመጣሁት ስለዚህ አይደለም። ላወራችሁ የመጣሁት እንደምታወቀው አብዛኛው ከግማሽ በላይ በጣም በብዙ ሚሊዮን ተማሪ ነው ውጤት ያልመጣለት ሰው። ይሄ ማለት ግን እንደ አንድ ዩኒቨርሲቲ ገብቶ እንደወጣ ሰው እና ከራሴ ተነስቼ ለሆነ ገድላችሁ ነው ማለት ነው። ማለት ከ12ኛ ክፍል ውጤት በኋላ ውጤት ከመጣላችሁ ወደ ዩኒቨርሲቲ ነው የምትገቡት። ከዛም በኋላ የመረጣችሁት ፊልድ ትማራላችሁ። እንደዛ ነገሮች ይቀጥላሉ ማለት ነው። ግን ይሄ ማለት የላይፋችሁ ማለት የላይፍ ጎላችሁ እሱ ብቻ ነው ማለት አይደለም። ማለት ትምህርት አስፈላጊ አይደለም እያልኩኝ ሳይሆን ከሁሉም መጀመሪያ በፊት ዩኒቨርሲቲ የምገባም ተማሪ አሁን እንድትገቡም ያላችሁ ተማሪዎች እንዲሁም ደግሞ ማትገቡ ማለት አሁን ጆን የማታረጉ ተማሪዎችም መጀመሪያ ላይ ማወቅ ያለባችሁ ነገር እኔ ምንድነው የምወደው ማለት የኔ ኢንተረስት ምንድነው፣ የኔ ችሎታ ምን ላይ ነው፣ ምን ብሰራ ነው የምሳካልኝ ብላችሁ መጀመሪያ ጎላችሁን መለየት አለባችሁ ማለት ነው። ማለትም ዝም ብላችሁ አንድ ሰው ለምሳሌ አሁን በእኛ በሀገራችን አሉ የትምህርት በጣም እንትን ብሎ የምታሰቡት ማለት ጎበዝ ተማሪ ይገባል ተብሎ የምታሰቡት እና ፕላስ ደግሞ ሰውም ቦታ የምሰጣቸው እሱም ብቻ ማለት አሁን ዩኒቨርሲቲ ጆይን ለምታደርጉ ነው። ይሄ ዝም ብላችሁ ሄዳችሁ ስላለው ሁኔታ ወላጆቻችሁ ስላላችሁ ሄዳችሁ ጆይን ማድረግ ሳይሆን መጀመሪያ የራሳችሁን ኢንትረስት እና ችሎታችሁን ለዩ እላለሁ። ለምሳሌ አንዳንድ ተማሪዎችን የሚያጋጠመኝ ከጓደኞች ተነስቼ ኢንትረስታቸው ኮምፒውተር ሳይንስ ላይ ማለት ኮምፒውተር ነክ ነገሮች ኮዲንግ ምናምን ላይ በጣም ኢንትረስት ኖሯቸው በቃ እሱ ላይ ሰራ ውጤታማ እንደመሆኑ እያወቁ በወላጆች ግፊት እንዲሁም ደግሞ ሀገራችን ላይ ባለው ነባራዊ ሁኔታ ላይ ኤቭሪቲንግ ያለው ነገር እናውቃለን። በሱ ምክንያት የተለያዩ ከፊልዱ ጋር የማይገናኝ ፊልድ ሲማሩ ይስተዋላል። አሁን እያልኳችሁ ያለሁት እኔ ያለፋችሁም ያላለፋችሁም ኢንትረስታችሁን እና ችሎታችሁን መጀመሪያ ለዩ እላችኋለሁ። አሁን እንዳልኩት መጀመሪያ ሁላችንም ማለት ልክ 12ኛ ጨርሰን ወደ ቀጣዩ የህይወት ምዕራፋችን ስንገባ ሙሉ በሙሉ በሚባል ደረጃ የህይወታችንን ከዚህ በኋላ ለሚቀጥሉት የህይወታችን የሚወስንልን ጊዜ ነው ይሄ ጊዜ ማለት ነው። ስለዚህ በትኩረት አስባችሁበት ራሳችሁን አድምጣችሁ ከማንም ኢቨን ከወላጆቻችሁ በላይ ራሳችሁን አዳምጡ። በደንብ ከራሳችሁ ጋር አውሩና ወደ ችሎታችሁ እና ልትሰሩበት ወደምትችሉት ግቡ ላለውኝ። ዛሬ ግን ዋና የመጣውበት 12ኛ አልመጣለንም እና ምንም በቃ ማለት ላይፋችን እዚህ ላይ ያበቃለት ምናምን እንደዚህ ብላችሁ ለተጨነቃችሁት ነው አንዳንድ ነገሮችን ይዤላችሁ የመጣሁት።
አሁን የተለያዩ ነገሮች ውስጥ ልትገቡ ትችላላችሁ። አሁን ማለት ኤግዛም የሚያስብ ሰው ይኖራል። ሌላ ነገሮች አጫጭር ኮርሶችን መማር ያሰበ ይኖራል። የተለያዩ ነገሮችን ታስባላችሁ። መቼም ዝማት ብላችሁ እንትና አትቀመጡ። ግን ከሱ ጎን ለጎን ላይፋችሁን ሊቀይሩ ይችላሉ ያሰብኳቸውን ልትሰሩና ልትቀየሩበት የምትችሉትን የኦንላይን ስራዎችን ሪከመንድ ላደርጋችሁ ነው። እንደዚህ ስል ማለት በጣም ብዙ የኦንላይን ስራዎች ማለትም ቤቱ ሆኖ ምንም ነገር ሳይወጡ ልትሰሯቸው የምትችሉት ስራዎች በጣም ብዙ ናቸው። ግን አሁንም ደግሞ የምነግራችሁ ነገር እነዚህም ስራዎች ሰርታችሁ ውጤታማ ለመሆን ቀጣይነት ያለው ነገር ለመስራት መጀመሪያ እራሳችሁ ላይ መስራት አለባችሁ። ማለት እራሳችሁን ማዳመጥ፣ እራሳችሁን ማወቅ ያስፈልጋል ማለት ነው። ስለዚህ የምታደርጉት አሁን እንዳለው መጀመሪያ ችሎታችሁን ትለዩና ማለት ችሎታ ስል በጣም ቢግ አይደለም። ላይክ ምንድነው መስራት የምትወዱት? ለምሳሌ አንዳንድ ሰው ይሄ ቴክኖሎጂ ሶፍትዌር ነገር ይሄ ላይ በጣም ኢንትረስት ሊሆን ሰው አለ። ሌላ ሰው ደግሞ ለምሳሌ ስዕል የሚችል ሰው አለ። ሌላ ደግሞ ልክ እንደዚህ ማለት ነው። ችሎታችሁን ስል ፍላጎታችሁን እና መስራት የምትችሉትን ነገር መለየት። ሰው ከለያችሁ በኋላ አንዳንድ ኦንላይን ስራዎች ቤታችሁ ሆናችሁ የምትሰሯቸው ስራዎች አሉ። መጀመሪያ ላይ ይዤላችሁ የመጣሁት ፍሪላንሲንግ ነው። ስለ ፍሪላንሲንግ በጣም ሰማላችሁ ብዬ አስባለሁ። ማለት ምን እንደሆነ ስለማንነቱ እንዴት እንደምሰራ የተለያዩ ቪዲዮዎች አሉ። እኔም በተወሰነ እንደ ኢንትሮዳክሽን ነገር ሰርቻታለሁ፣ ማየት ትችላላችሁ። ፍሪላንሲንግ ላይ ዌብሳይቶችን ላይክ አፕወርክ፣ ፍሪላንሰር በመጠቀም የተለያዩ አይነት ስራዎችን ማግኘት ትችላላችሁ ማለት ነው። ለምሳሌ እንደ ራይቲንግ ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ዲጂታል ማርኬቲንግ አይነት ስራዎች፣ በጣም ብዙ ስራዎችን አክሰስ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ ኮንቴንት ክሪኤሽን ስራ መስራት ነው። ኮንቴንት ክሪኤሽን ስንል ደግሞ አንዳንድ ድርጅቶች ምን ይፈልጋሉ? ለድርጅታቸው ማስታወቂያ ሊሆን ይችላል፣ ሶሻል ሚዲያ ላይ ማውጣት ይፈልጋሉ። እነዛ ጊዜ ምን ያደርጋሉ? ሰው ይቀጥራሉ ማለት ነው። ኮንቴንት ክሬት አድርጋችሁ እንድትሰሩላቸው ማለት ነው። እንደዛ መስራት ትችላላችሁ። ሌላ ቨርቹዋል አሲስታንት መስራት ትችላላችሁ። ይሄ ደግሞ የምንለው ቤታችሁ ናችሁ ነው ሁሉንም የምትሰሩት። አሁን እያልኳለሁ ኢሜይል ማኔጅ ማድረግ ሊሆን ይችላል፣ ስኬጁል ማድረግ ሊሆን ይችላል። ሌላ ደግሞ ሶሻል ሚዲያ ማኔጅመንት ሊሆን ይችላል። እነዚህ ስራዎችን ቨርቹዋል አሲስታንት መስራት ትችላላችሁ። ሌላ ኦንላይን ሴልስ ነው። ያው ኦንላይን ሴልስ ማለት በኦንላይን ፕሮዳክቶችን መሸጥ እንደማለት ነው። ሌላ አፍሊት ማርኬቲንግ ስራ ነው። አፍሊት ማርኬቲንግ ደግሞ ምንድነው? ሶሻል ሚዲያን በመጠቀም ፕሮዳክቶችን ምንድነው ፕሮሞት ማድረግ ነው ማለት ነው። ማለት ሰርቪሳቸውን፣ ፕሮዳክታቸውን ፕሮሞት ማድረግ ነው ሶሻል ሚዲያ ላይ በመጠቀም ማለት ነው አፍሊት ማርኬቲንግ። ከዛም በኋላ እናንተ የምታገኙት ያ ፕሮዳክት ከተሸጠላችሁ ኮሚሽን ነው የምታገኙት ማለት ነው። ሰው አፍሊት ማርኬቲንግ መስራት ትችላላችሁ። ሌላኛው ትራንስሌሽን ሰርቪስ ነው። ይሄኛው ደግሞ በፍሪላንሲንግ ቪዲዮ ላይ እየጠቀስኩኝ ነበረ። የምትችሉትን ቋንቋ መተርጎም እንደማለት ለምሳሌ ከእንግሊዝኛ ወደ አማርኛ ሊሆን ይችላል፣ ከአማርኛ ወደ እንግሊዝኛ ሊሆን ይችላል፣ ከአማርኛ ወደ ፈረንሳይኛ ሊሆን ይችላል። ወደምትችሉት ማለት ፍሉዌንት ወደ ሆናችሁት እና መስራት እችላለሁ ብላችሁ ያሰባችሁትን ላይ ምንድነው ትራንስሌት ማድረግ ነው ማለት ነው። ሌላኛው ራይቲንግ እና ኤዲቲንግ። ይሄ ደግሞ ኤዲት ማድረግ የሚወድ ሰው ከሆናችሁ እና ራይቲንግ ላይ በጣም ፐርፌክት የሆናችሁ በተለይ ይህን ስራ መስራት ትችላላችሁ። የተለያዩ ዌብሳይቶች አሉ። እኛ ኢትዮጵያ ሀገራችን ላይ ራሱ አፍሪ ወርክ የሚለው ቴሌግራም ግሩፕ አለ። እዛ ላይ የተለያዩ ስራዎች ይለቃሉ፣ ፍሪላንሲንግ ግሩፕ ላይ ማለት ነው። ሰው እዛ ላይ ፈልጋችሁ ማግኘት ትችላላችሁ። ሌላው ፖድካስት ኤዲቲንግ። ይሄ ደግሞ ፖድካስት የሚሰሩ ሰዎች ኤዲት የሚያደርግላቸውን ሰው ይፈልጋሉ። ሰው እናንተ ከነሱ ጋር ኮላቦሬታችሁ መስራት ነው ማለት ነው። ሌላው ቮይስ ኦቨር ወርክ ነው፣ ቮይስ ኦቨር ስራ። ይሄን ደግሞ ብሎገሮች ሊሆን ይችላል፣ የተለያዩ ምንድነው ኮንቴንት ክሬተሮች ቮይስ ኦቨር እንሰራላቸው ሰው ይፈልጋሉ ማለት ነው። እሱንም መስራት ነው። ሌላ ኦንላይን ፊትነስ ትሬን ማለት ይሄ ደግሞ
በተለይ ለወንዶች ነው። ስፖርት ላይ በጣም ኢንትረስት ካላችሁ እና ደግሞ ራሳችሁም ኢንቮልቭ አድርጋችሁ ከሆነ የፊትነስ ስራ ላይ ማለት ቦዲ ቢልደር አሁን በተለይ ቲኔጅ ላይ ያሉ ብዙ ወጣቶች ይሄ ስራ ላይ ማለት ይሄ አክቲቪቲ ውስጥ ይገባሉ። እሱኛውን የምትወዱትን ራሳችሁ ለጤንነታችሁ ሊሆን ይችላል ብቻ በፈለጋችሁት ነገር ብላችሁ እየሰራችሁ የነበረውን ወደ ብር መቀየር ትችላላችሁ ማለት ነው። በቨርቹዋል ማለት በኦንላይን ስኬጁል አድርጋችሁ የምታስተምሩት ሰው ይዛችሁ ማስተማር ትሬን ማለት ማሰልጠን ማለት ነው ትችላላችሁ። እነዚህ በጣም ጥቂቶቹ ናቸው። ላይክ ይሄም እንዳለ እንድታስተውሉ ብዬ ነው ማለት ብዙ ጊዜ ሰው የሆነ ነገር ሲያጋጥመው እና የሆነ ነገር ሀፕን ሲያደርግ ያለውን ነገር አይኑን ከፍቶ የማየት እድሉ ለተወሰኑ ጊዜያት ትንሽ ይሆናል እና እንደዛ እንዳይፈጠር እነዚህ ነገሮች አሉ ለማለት ነው እንጂ በጣም በጣም ብዙ ናቸው። እናንተ መርጣችሁ መጠቀም ትችላላችሁ ማለት ነው። ይሄን መስላል ያለው ነገር። አሁንም ደጋግሜ የምለው ነገር ከማንም ከምንም በላይ ራሳችሁን በደንብ እወቁ እና የራሳችሁን ኢንትረስት በደንብ ለዩ። የራሳችሁን እውቀት፣ የራሳችሁን ፍላጎት፣ የራሳችሁን ችሎታ በደንብ እና ምንድነው ስትሰሩ የሚያስደስታችሁ ላይክ እነዚህ ነገሮች ከለያችሁ ስራ መፈለግም ሆነ ስራ መስራት በጣም ኢዚ ይሆናል እና አትባዝኑ ማለት የሰራችሁት ነገር ላይ እንደዛ ሲሆን ውጤታማ ትሆናላችሁ። እንደዛ አድርጉ ይላለሁኝ። እዛ ያስኩት ቪዲዮ ይሄን ይመስላል። አይሆን ነገር እንዳገኛችሁበት። በቀጣዩ እስክንገናኝ ባይ ባይ።